بسم الله الرحمن الرحيم الحمد لله الذي وحده وصلى الله عليه وسلم من لا نبي بعده زاري عندي قرآن مراف مانسات فلكوي سورة الجمعة لاي الله سبحانه وتعالى ሰው ልጆች ከቁርአን ጋር ያላቸው ትስስርና ግንኙነት ምን እንደሆነ በትክክል ማየት የሚችሉበትን ነገር ሊያወሳና ሊያሳይ ሲፈልግ በሚገርም ባህራ በሚገርም አገላለጽ በሚገርም ምሳሌ አቀራረብ ነበር ያቀረበው እሱ ምን ይላል الله سبحانه وتعالى مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفار بئس مثل القوم الذين كذبوا بآيات الله ይሄ ቁርአን አያት ይገርመኛል الله سبحانه وتعالى ያለፉት የበኒ እስራኤል ህዝቦች ኦሪት ወይም ደግሞ ተውራት ተሰጥቷቸው የተሰጣቸውና ያልተገበሩበት በአላህ መረገምን በአላህ የመጨረሻ መበላሸት እንደገጠማቸው የተወሳላቸው ታሪካቸው የተነገረላቸው ህዝቦች ታሪክ ያነሳና እነሱ ያንን ጥፋት እንዲከናነቡ ያንን ውርደት እንዲሸከሙ ያላህን እርግማንና ያላህን እዝነት እንዲያጡ ያደረጋቸው ነገር ምን ነበር ተሰጣቸው ነገር በህይወት ውስጥ ባለመተግባራቸው ባለመኖራቸው ዛሬም ይላል አላህ Subhanahu Wa Ta'ala የምሳሌው አገላለጽ ይገርማል አላህ Subhanahu Wa Ta'ala ምሳሌያቸው ይላል መጽሐፍ እንደተሸከመች አህያ ናቸው ይላል መጽሐፍ የተሸከመ አህያ የተጫነበትን አያቅ አህያው ድንጋይ ይጫንበት ወይም ኩንታል ሌላም ነገር ይጫንበት አያቅ ሸክሟን ብቻ ነው የምታውቀው አህያው ነገር ግን ዛሬም የተሰጣቸውና የተደረገላቸው ነገር ያልገባቸው የቁርአን ትልቅነት በህይወታቸው ውስጥ መምጣት ያልቻለ ሰዎች ቁርአን ተሰጥቷቸው ትርፋቸው ጥቅማቸው ሐሳባቸው ከማነብነብ ውጭ ያልሆኑ ሰዎች ምሳሌያቸው እንደምንድነው ይላል አላህ Subhanahu Wa Ta'ala እንደ አህያ ናቸው እንደተጫነ አህያ ጥቅም አልባ የሆኑ ሰዎች አህያ ቁርአኑን ቢሐፍዙት ቁርአኑን ቢሸከሙት ቁርአኑን በሚያምር ቃልና ድምጽ በሚያምር ተጅዊድና ያቀራር ስርዓት ቢቀሩት እንኳን እነዛ ሰዎች ከሂማር የተለዩ አይደለም ይላል አላህ Subhanahu Wa Ta'ala ሰው ልጅን ወለቀት ከረመና በኒ አደም ብሎ ልቅናን የሰጠው መላእክታን ያሰገደለት ፍጡር ይሄ ክብር የተሰጠውን ክብር አላቅ ሲል ቁርአን ተሰጥቶት በህይወት ውስጥ በቁርአን መመራት ሳይችል ዛሬ ዓለማችን ላይ የደረሰላሉት ችግሮች ሁሉ ማሳያ የቁርአን ሚዛንን ስንመለከተው ከቁርአን ጋር መለያየታችንን ከቁርአን ጋር አለመገናኘታችንን ትልቅ ማሳያ ነው ለዚህ ዛሬ የመጣው ፋዲሃ የሆነችው ገዛ ምልክቱናል ቁርአን ጋር እንደተለያየ እነዚህ ሰዎች ከኛ የፈለጉት ነገር ነበር فإن استنصركم في الدين فعليكم النصر እርዳታ ፈለጉ እገዛን ሻው ብቻቸውን ፈተናዎች ውስጥ ወደቁ ዓለም ፊቱን አዞረባቸው ከወንድሞቻቸው እርዳታን ከጀሉ አላህ ይሄን ነበር ያለው فإن استنصركم في الدين فعليكم النصر በዲናቸው እርዳታን ከጠይቋችሁ ከነሱ ጎን ልትቆሙ አለኝታ ልትሆናቸው ወገናቸው ልትሆኑ አጠገባቸው ልትታገሉ ነበር ያለው ሁሉም ፊቱን አዞረ ቁርአኑ ተረስቷል ቁርአን ከህይወት አካል ወጥቷል ቁርአን መሪነቱ ቁርአን አመላካችነቱ በእኛነታችን ውስጥ ጠፍቷል ቁርአን በመቅራት በመወዳደር በማሳመር ብቻ የሚኖርበት ሀያት አይደለም አላህ ሲያነጻጽርልን እንኳን እናንተ እነዛ ተውራት የተሰጣቸው ያልሰሩበት ያ ፈተና ያ እልቂት ያ ውርደት የደረሰባቸው እነሱ አህያ እንደተሸከመችው መጽሐፍ መሆን ስለቻሉ ነው እናንተስ ይሄንን ኻተመ الانبياء والمرسلين ላይ እንዲወጣ ያደረገው የመዝጊያው የሆነ የሰው ልጆች ህይወት መመሪያና ህገ መንግስት የሆነው ቁርአን በህይወታችሁ ላይ መጥቶ ካልሰራችሁበት የእናንተ ምሳሌ ከዚህ የባሰና የከፋ ነው ምርጫው ለኛ ነው ከየትኞቹ መመደብ እንፈልጋለን ምን አይነት ማንነትና ስም እንዲሰጠን እንሻለን አላህ Subhanahu Wa Ta'ala ገልጿል ቁርአኑ በበቂ መልኩ መልእክቱን አስተላልፏል መስራት የቻሉ እየሰሩበት ዛሬም እያየናቸው ፍሪባጥ ላይ ናቸው ሐቅንና እውነትን ይዘው ዓለምን ብቻቸው እንዲጋፈጡ ፊት ለፊት ቆመዋል ቁርአን የሆነው ባህሪው በእውነት ላይ የማይደራደር ሐቅ ካለ የማይቆም ባጢል ላይ የማያግዝና የማይደግፍ ነው ያ ሲገለበት ቁርአን ከህይወት ውስጥ ወጥቷል የቁርአኑ መመሪያው ተረስቷል ቁርአን በእኛነታችን ውስጥ መኖሩ ቀርቶ እንደተሸከመችው አህያ ምሳሌያችን ሆኖ ያልፋል አላህ ይጠብቀን መጨረሻችንን ያሳምርልን ቁርአንን ተረድተው አውቀው ከሚተገብሩት ሰዎች አድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ